ኢንሻአላህ በአላህ ሱብሓነሁ ወተዓላ ፈቃድ በዚች በመጨረሻው 10 ቀናቶች ውስጥ ምን ያህል እኛ መጠነካከርና መበርታት በኸይር ነገር ስራችንን መደምደም እንዳለብን የሚያስታውስ ነው ማለት ነው። ባለፉት በሀያ ምናምን ቀናቶች በኸይር ስራ ተዘናግተን የነበሩ ሰዎች አሁንም ወቅቱ ተማለፉ በስተፊት ተወበተንና ተስተካክለን የመጨረሻውን እድል ለማግኘት መጠነካከር እንዳለብን የሚጠቁም ነው ማለት ነው። واعلموا أن الله تعالى جعل الليل والنهار خلفة لمن أراد أن يذكر أو أراد شكرا. الله سبحانه وتعالى ليتنا ቀንን የሚተካኩ አድርጎ ፈጥሯቸዋል። ይህን ያደረገበትም እሱን መዘከርን ለሚፈልግ ሰው እንዲዘክረው፣ እሱን ማመስገንን ለሚፈልግ ሰው እንዲያመሰግነው የአላህን ኃያልነት፣ የአላህን አንድነት፣ የአላህን ቻይነትና ጥበበኛነት የሚጠቁሙ ናቸው። እንደገና ደግሞ አኺራን ፈላጊ የሆነ ሰው ሌትና ቀን የተለያዩ ጊዜያቶች በመሆናቸው ለዒባዳ ምቹ ናቸው ማለት ነው። ለይል የሚመቸው ሰው አለ፣ ቀን የሚመቸው አለ። በለይል ያለፈውን በቀን ያስተካክለዋል፣ በቀን ያለፈውን በለይል ያስተካክለዋል ማለት ነው። እንደዚህ አይነት ተግባርና ዒባዳ ለሚፈልግ ሰው የተለያዩ አድርጎ የፈጠረ የሆነ ጌታ ነው። ፈሁማ ፈዳኢሉል አዕማሊ ወመራሒሉል አጃል። እንደዚያውም ሌትና ቀኖች የኸይር ስራ መከማቻ ቦታዎች ናቸው ማለት ነው። ወመራሒሉል አጃሊ የእድሜ መርከቦች ናቸው። የሰው ልጅ ሌትና ቀንን እያስቆጠረ በሄደ ቁጥር ወደ እድሜው ጫፍ ይደርሳል ማለት ነው። የወዲዑሁም ልኢንሳኑ ማ ቃመ ቢሂ ፊሂማ ሚን ዐመል። ማንኛውም ሰው የሚሰራውን ስራ ቀንና ሌት እየያዙትና እያሰመሩለት እየሄዱ ነው ማለት ነው። ስለዚህ ወየቅጠዑሁማ መርሐለተ መርሐላ፣ እያንዳንዷ ቀን አንድ ቀን ስታልፍ አንድ ተለሊት ሲታልፍ ከኛ እድሜም እየተቀነሰ እየተቆረጠ እየሄደ ነው። ሐታ የንተሂ ቢሂል አጀል፣ እድሜው ጫፍ እስከሚደርስ ድረስ ማለት ነው። እና የሌቶች መሽከርከር የሌቶች መሄድ ግባችን የመድረሻ ሳይሆኑ እድሜያችን ጫፍ መድረሻ ናቸው ማለት ነው። ብዙ ሰው አሁን ረመዳን ለማለቅ በመቃረቡ ደስተኛ የሚሆን አለ ማለት ነው። በቀን 10 ያጨስ የሚውል በቀን 10 የተለያዩ ነገሮች ሲያደርግ የሚውል ሰው አሁን ቶሎ ለመገላገል ይፈልጋል፣ ደስታ ነው ያለው ማለት ነው። ግን ይህ ማለት የእሱ እድሜ ማለቁን ደስተኛ እየሆነ ነው ማለት ነው። የሱሩል መርአ ማ ዘሀበ ለያሊ ወካነ ዘሀቡሁነ ለሁ ዘሀባ ኢላ ናረው ሻይ። የሰው ልጅ ሌትና ቀን መሄዱ ያስደስተዋል። ሌቱ ሲነጋ ቀኑ ሲመሽ ሲሄድ ደስተኛ ይሆናል ማለት ነው። ግን የሌቶቹና የቀኖች መሽከርከር ለእሱ መሽከርከር መሆኑን አላወቀምና ነው ይላል። ፈንዙሩ ረሒመኩሙላህ ማዛ ትወዲዑነሁማ። ስለዚህ የስራችን ማስቀመጫ ቦታና መጋዘን ተሆኑ ሌትና ቀን ውስጥ ምን እንደምታስቀምጡ ምን እንደምታስይዟቸው አስተንትኑና ለብ በሉ። ፈሰተጅዱ ኩሉ ነፍስ ማዕሚለት፣ ማንም የቱም ነፍስ መቼም ነገ የውመል ቂያማ የሰራችውን ስራ የምትገናኝና የምታገኝ ናት ማለት ነው። ኸይርም ተሆነ ኸይሩን ያገኛል፣ ሸርም ተሆነ ሸሩን ያገኛል፣ የተቀላቀለም ተሆነ ያንን ቅብቅሉን ያገኛል ማለት ነው። ወተዕለሙ ማ ቀደመት ወአኸረት፣ ምን የታዘዘችውን ተግባር እንደሰራች፣ ምን የታዘዘችውን ነገር እንዳጓደለች፣ ግን የተከለከለችውን ነገር እንደሰራች ታውቃለች። የውም ላ የስተጢዑ ቢሂል ኸላሱ ሚማ ፋት። ይህ የሚሆነው ደግሞ ያለፈውን ስራ ላስተካከል ማለት የማይመችበት ሰዓት ላይ ነው ማለት ነው። አላህ ሱብሓነሁ ወተዓላ ምን ይላል? ዩነበኡ ልኢንሳኑ የውመኢዝን ቢማ ቀደመ ወአኸር። የዛን ዕለት የቂያማ ዕለት የሰው ልጅ ይነገረዋል። ቢማ ቀደመ ወአኸር፣ ቢማ ቀደመ ሚን ማዕሲየቲላሂ ወአኸረ ሚን አዋሚሪላሂ። አላህ ሱብሓነሁ ወተዓላ እንዲያሰራ ያለውን አስቀድሞ በመስራቱ፣ ስራ ያለውን ደግሞ ወደኋላ በማዘግየቱ ይሄ ይነገረዋል ማለት ነው። ወይም የውመኢዝን ቢማ ቀደመ ወአኸር ፊአወሊ ዑሙሪሂ የሰራው መጨረሻ እድሜው አካባቢ ላይና ወደ መጀመሪያው ላይ የሰራው ሁለቱን ይነገረዋል። ቢማ ቀደመ ወአኸር ሚን ማሊሂ ሊነፍሲሂ ወሚን ማሊሂ ሊወረሰቲሂ፣ ለነፍሱ አስቀድሞ ከገንዘቡ አላህ በሚወደው መልኩ ያወጣ ያስቀድመውንና ሰስቶና ደግሞ ስግብግብ ሆኖ ወደኋላ ለወራሾች ያስቀረውን ይነገረዋል ማለት ነው። ያንተ ገንዘብህ ይህን ያህል ነበረ፣ ግን ለራስህ ያዋልከው ይህን ያህሉን ነው፣ ሌላውን ወደኋላ ስተው የመጣው ተብሎ ይነገረዋል ማለት ነው። በል ኢንሳኑ ዐላ ነፍሲሂ በሲራ፣ ይልቁንም የዛን ጊዜ ነገርን አያስፈልገውም። የሰው ልጅ በራሱ ላይ መስካሪና ተሳሳቢ ይሆናል ማለት ነው። ወለው አልቃ ማዕዲራ፣ ምን ያህል እንኳን በርካታ ምክንያቶችን ቢደረድር የገዛ አካላቶቹ ምስክር ሆነው ይቀርባሉና ማምለጫ የሌለው ሰዓት ወደፊት ይመጣል ማለት ነው።
ያ ቀን ከመምጣቱ በስተፊት ታዲያ በሌሊትና በቀን ውስጥ የምታሳልፋቸውን ስራዎች አስተንተናችሁና ጠብቃችሁ ማስቀመጥ አለባችሁ ማለት ነው። አሁን የምትናገረው ንግግር፣ አሁን የምትሰራው ስራ ነገ ፊት ለፊት ይቀርባል። ምንም መካሪ በማይመችበት መልኩ ማለት ነው። ምንም ምስክር በማያስፈልግበት መልኩ የገዛ ሰውነታችን የሚመሰክርበት ቀነታ ቀጥ ብሎ ይቀርባል ማለት ነው። እና የምታስቀምጡትን ኸይር ስራ አስተንትኑ፣ ሸሩንም እንደዛው አስተንትኑና ለመጣው ተዕደሉ ይላል። አዩሃ ናስ ለቀድ ቀጠዕቱም አክተረ ሚን ሸህሪ ሲያም፣ ከዚህ ከተባረከ ከሆነ ወር በርካታውን አሳልፋችሁትና ሄዳችሁታል። ወለም ይብቀ ሚንሁ ኢላ ልየሲር፣ ትንሽ ናቸው የቀሩት። ወለም ይብቀ ሚንሁ ኢላ ልየሲር ሚን አለያሊ ወልአያም፣ ተቀናቶችም ሆኑ ተሌሊቶች የተወሰኑ ብቻ ናቸው የቀሩት ማለት ነው። ስለዚህ ፈመን ካነ ሚንኩም ቃመ ቢሐቂሂ፣ ባለፈው በብዙ ቀናቶች ውስጥ በትክክለኛ አላህ በፈቀደው መልኩ የቆመና የተገበረ የሆነ ሰው ፈዩቲመ ዛሊከ፣ በዛው ይቀጥልና ያን ነገር ማጠናቀቅና መሙላት አለበት ማለት ነው። ወሊሕመድላህ ዐለይሂ፣ በዚህ በጥሩ ነገር ላይ ደግሞ ለመታደሉም አላህ ሱብሓነሁ ወተዓላን ያመስግነው። የአላህ ትሩፋት ነውና ኸይር ነገር ላይ ያዋለው ከመጥፎ ነገር የከለከለው አላህ አግዞ እስከሆነ ድረስ ይህ አላህ ምስጋና የሚያመጣ ነገር እስከሆነ አላህን ያመስግን ይላል። ወየስአሉሁ ልቀቡል፣ ደግሞ ተቀባይነትም እንዲያገኝ አላህን የለምን ማለት ነው። መስራት ብቻ ተግባር አይደለምና ዋናው ፍሬያማ መሆኑ ተቀባይነትን አገኘቱ ነውና አላህ ያንን ሁሉ ኸይር ስራ እንግዲህ ወፍቀህ ሰርቻለሁኝ፣ ግን አንተ ዘንድ ደግሞ ተቀባይነት ያለው እንዲሆን ቀቡል አድርግልኝ እያለ ዱዓ የሚያደርግ ማለት ነው። ወመን ካነ ሚንኩም ሙፈሪጦን ፊሂ፣ በዚህ ተቃራኒ ደግሞ በዚህ ባለፉት ቀናቶች ውስጥ ከእናንተ በኸይር ነገር ላይ ከመረባረብ የተዘናጋና የተሳለጠ የሆነ ሰው፣ ሙፈሪጥ አጓዳይ የሆነ ሰው፣ ዋሳ የተለያዩ መጥፎ ነገሮች ላይ ተጠምዶ የነበረና መጥፎ ስራን ሲሰራ የነበረ ሰው ካለ ፈሊየቱብ ኢላ ረቢሂ፣ ወደ ጌታው መመለስ አለበት። አሁንም ቀኑ ገና ነው፣ ጊዜ ነው፣ አልመሸም ማለት ነው። ፈባቡ ተውበቲ መፍቱሑን ገይሩ መቅፉል፣ የተውበት በር ክፍት ነው። አሁንም ቢሆንም ገና ተቆለፈም አልተዘጋም። በተለይ ዋናው ሰዓት ላይ ነው ያለነው አሁን ማለት ነው። እና 27 እና 25 ገና አሉ ማለት ነው። ስለዚህ ዋናው ፍሬያማ ምርት የሚመረጥበት ሰዓት ላይ ነው ያለነው ማለት ነው። ተውበትም ተቀባይነት የሚያገኝበት ላይ ነው ያለነውና መስተካከል አለብን ማለት ነው። እስካሁን በተነገረው ንግግር ሁሉ ያልተመከርን የሆኑ ሰዎች እስኪ መጨረሻ ላይ እንኳን ልብ እንግዛና እንስተካከል ማለት ነው። አዩሃ ናስ ኢነኩም ፊል አሽሪል አኺሪ ሚን ሃዛ ሸህሪል ከሪም፣ ከዚህ ከተባረከ ከሆነ ወደ ረመዳን በመጨረሻው ቀናት ላይ ትገኛላችሁ። ስለዚህም ፈቅተኒሙ ቢጧዓቲላሂ አልመውላል ዐዚም፣ አላህ ሱብሓነሁ ወተዓላ ያዘዘውን በመስራትና ከተከለከለው ነገር በመከልከል ኸይር የተባለውን ሁሉ ነገር በመስራት ዝረፉና መጨረሻ ላይ ምርታማ ሆኑ። ቢአያሚሂ ወአሕሲኑ ቢአያሚሂ ሲያም፣ በቀን ጾምን አሳምራችሁ ጾሙን ከሚያገድፍና ከሚያበላሽ ነገር ጠብቃችሁ ጾሙት። ወነዊሩ ለይለሁ ቢልቂያሚ፣ ሌሊቱን ደግሞ በመቆም በመስገድ ዒባዳ በማድረግ የተለያዩ ኸይሮችን በመስራት ሕያው አድርጋችሁ አንቡት፣ እስቲ ብርሃን አድርጉን ሌሊቱን ይለናል። ወኽቲሙሁ ቢተውበት ወልእስቲግፋር ወሱአሊላሂ አልዐፍወ ወልዒትቀ ሚነናር፣ አላህ ሱብሓነሁ ወተዓላን ከእሳት ነፃ መሆንን በመለመን ይቅርታን በመለመን እንደዚያውም እስቲግፋር በማድረግ ተውበት በማድረግ ሌሊቱን ጨርሱት፣ የቀሩትን ሌሊቶች ይሉናል። ከም ኡናሲን ተመነው ኢድራከ ሀዘል ዐሽር፣ ይህንን የመጨረሻውን የረመዳን 10 ቀናቶችን ለመድረስ የተመኙ በርካታ ባሮች ነበሩ። ፈአድረከሁሙል መኑን፣ ግን አልታደሉምና ሞት አገኛቸዋል። ፈአስበሑ ፊ ቁቡሪሂም ሙርተሂኒን፣ ቀብራቸው ውስጥ በአላህ እጅ የተያዙ ሆነው የሚኖሩ ሆኑ። አሽረል አኺርን አግኝተው በርካታ ዒባዳ ማድረግ የሚፈልጉ የአላህ ባሮች ላይ ሳይታደሉ ቀርተዋል። ላየስተጢዑነ ዚያደተን ፊ ሷሊሒል አዕማል፣ መልካም ስራ ላይ መጨመር አልቻሉም፣ በቀብር ውስጥ ሆነዋል። ወላ ተውበተ ሚነ ተፍሪጥ፣ ታጓደሉት መልካም ነገር ተሰሩት መጥፎ ስራ ለመተውበትና ለመስተካከል እድሉን አላገኙም። ወልኢህማል ወአንቱም ቀድ አድረክቱሙሃ፣ እናንተ ግን አግኝታችሁታል እያለ እናንተ ግን ይህን እድል አግኝታችኋል። ያልተወበታችሁ ተወብቱ፣ ኸይር ስራ ላይ ያልተረባረባችሁ ተረባረቡ፣ ዘካ ያላወጣችሁ አውጡ፣ ተዘጋጁ ለአኺራችሁ አጠቃላይ ማለት ቀድ አድረክቱሙሃ ቢኒዕመቲላሂ ፊ ሲሐቲን ወዓፊያ፣ በአላህ ሱብሓነሁ ወተዓላ ጸጋና ምስጋና ይኸው ዓፊያችሁ የተሟላ ሆኖ
ሰላማችሁ የተሟላ ሆኖ አግኝታችሁታል። ምንድነው የሚከለክላችሁ ነገር? ፈጅተሂዱ ፊሃ ቢልዓመል ሷሊህ በመልካም ስራ መጠነካከርና መበራታት አለባችሁ። ወዱዓኢ ለዓለኩም ቱሲቡነ ነፍሐተን ሚን ረሕመቲላሂ ተዓላ ይህን ያደረጋችሁ አንድ ሰው መቼም ሰበቡን ሲያደርስ ነው ያ ሙሰበቡ ነገር የሚመጣለትና እናንተ የተባላችሁትን ነገር ሁሉ የተቆማችሁ የአላህ ረሕመት አንድ ቀን ሊገለበጥባችሁና ሊያገኛችሁ ይችላል ማለት ነው። ፈተስዓዱ ቢሃ ፊዱንያ ወልአኺራ በዛ ምክንያት የአኺራና የዱንያ እድለኞች ልትሆኑ ትችላላችሁ። ዒባደላህ ለቀድ ካነ ነቢዩና ሰለላሁ ዐለይሂ ወሰለም ዩዐዚሙ ሀዘል ዐሽረ ወየኹሱሁ ቢልኢዕቲካፊ ፊልመስጂድ ነቢያችን ዐለይሂ ሰላቱ ወሰላም እነዚህን ቀሪ 10 ቀናቶች ከነዛውም ጎለናውን ባለንበት በጣም አድርገው ያከብሯቸውና ያለቋቸው ነበረ ማለት ነው። ከዛም አልፈው መስጂድ ውስጥ የዱንያን ነገር ሁሉ ዱንያ የሚያገናኝን ነገር ሁሉ ትተው መስጂድ ውስጥ ኢዕቲካፍ ይቀመጡ ነበረ። ይህን የሚያደርጉት ተፈሩገን ሊዒባደቲ ረቢህ ለጌታቸው አምልኮት ብቻ ለመጠመድ እንዲመቻቸው ማለት ነው። ወተሐርየ ሊለይለቲል ቀድሪ ለቲ ቃለ አላሁ ዐንሃ ፊ ኪታቢህ ለይለቱል ቀድሪ ኸይሩን ሚን አልፊ ሸህር ያቺ ለይለቱል ቀድር ብሎ ማለት ከ1000 ወር በላይ የበለጠች ናት የተባለችውን ሌሊት ለማግኘትና ለመጠባበቅ ሲሉ በመስጂድ ውስጥ ከዱንያ ተቋርጠው ይቀመጡ ነበረ ማለት ነው። አሁን ቢሆን አላለፈም። አንዳንድ ቀሮች ቢያልፉም ቀሪዎቹን ኢዕቲካፍ መግባት ይቻላል። ታው ሰዎች እንበረታታን ጊዜ ወቅቱ ተማለፉ በፊት ማለት ነው። ይችን አጅረ ለዋሂድ ወደፊት ልናገኘት እንችላለን። ይችን አጅረ ለዋሂድ አሁን ብቻ ጾሞ የሚጨርሰው ቀጣይ ዓመት ይደርሳል ማለት ነው። ስለዚህ ይሄ ሰውዬ አሁን በዒባዳ መጠነካከርና መበርታት እንዴት ይሰማል ማለት ነው። እስቲ እንተዋት ይችን 6 ቀንና 5 ቀን ዱንያን እንተው መስመር መሄዱን ተውና መስጂድ በይህ መልኩ እናሳልፈው እስቲ ማለት ነው። ፈጅተሂዱ ዒባደላህ ፊ ጠለቢሃ ይችን የተባረከች የሆነች ከ80 ምናምን ዓመት በላይ ያደረገውን ኸይር ስራ የምታጥፍ የሆነች ሌሊት ለማግኘት ተጠነካከሩ። ከማ ካነ ነቢዩኩም ሰለላሁ ዐለይሂ ወሰለም ተወዳጁ ነቢያችሁ እንደነበሩት ማለት ነው። የእሳቸውን ሱና ነው መከተል ያለባችሁ። ነቢዩ ዐለይሂ ሰላቱ ወሰላም ካነ ኢዛ ደኸለ ዐሽሩ ሸደል ሚእዘር የ10ሩ ቀን በገባ ሰዓት ትጥቃቸውን ጠበቅ ያደርጉ ነበረ። ለዒባዳ ከ20ው ቀን በተጨማሪ በተለየ መልኩ ይሰለፋሉ ማለት ነው። ወአሕያ ለይለ ሌሊቱን ሙሉውን ሕያው ያደርጉታል፣ በዒባዳ ያሳልፉታል። ቢዒባደቲ ረቢህ ይህን ማድረጋቸው ደግሞ አላህ ሱብሓነሁ ወተዓላ ያለፈውንም ወንጀል የሚመጣውንም ወንጀል ምሬልሃለሁ ብሏቸዋል። ወአጥቀ ናሲ ወአኽሻሁ ሊላሂ ተዓላ ከሰው ሁሉ አንድ ቁጥር አላህን ፈሪና ለአላህ አገልጋይ የሆኑ ባሪያ ናቸው። እንደዚህ መሆኑ ጋር ግን ይህን አይነት ዒባዳ ያደርጉ ነበረ ማለት ነው። እኛሳ በወንጀል የተዘፈቅን የሆነው የአላህን ትእዛዝ ማናሟላ የሆነው ሰዎች እንዲህ ያለ መካካሻ እንኳን ስናገኝ ለምን ነው ማንበረታታውና ማንጠነካከረው እያሉ ፈጅተሂዱ ዒባደላህ ፊ ጠለቢ ትልከ ሌሊቲ ሸሪፈተል ሙባረካ ወተሐረዋ ኸይረሃ ወበረከተሃ ስለዚህ ይህችን ለይለቱል ቀድርን መፈለግና መጠነካከር ይኖርባችኋል። እሷን የሚፈለገው በምንድን ነው? ሶላትን በመስገድ በጀማዓ በመሳተፍ ወከስረቱል ቂያም ሌሊት ቁሞ ማደርን በማብዛት ወአደኢ ዘካት ዘካ ማውጣት ራሱ አንድ ለይለቱል ቀድርን የመፈለጊያ ምክንያት ነው ማለት ነው። ኸይሩን ነገር ፈርዱን ነገር ዋጅቡን ነገር እያጓደል ነው ዝም ብለን ሌላ ነገር የምንጥል መተዋለ ከበራችን አለመሆኑ ይህ ምስክር ነው ማለት ነው። የለይለቱል ቀድር ማግኛ ምክንያቱም አንደኛው በፈርድ ነገር ላይ መቆሙ ነው ማለት ነው። ወከስረቱ ጧዓቲ ወወለድ ሰደቃቲ ወኢት ሲያሚ ጾምን ከሚያጣሹ ነገሮች በመጠበቅ ማንኛውንም ኸይር ነገር በማብዛት ከወንጀል በመጠበቅና ወልቡዕዲ አን አዳወቲ በይነኩም በመካከላችሁ ያለን ጎቢ በመተውና ጥላቻን በመተው ማለት ነው። አሁን ረመዳን እንደገባ ጀምሮ እኮ ተቋርፎ የተቀመጠ ሰው አለ ማለት ነው። ሱብሃንአላህ ስንቱን ነገር እየሰማ ረመዳን ያህል መጥቶ በጎሚ የሚያሳልፍ ሰው ምን አይነት ሰው ነው ማለት ነው? ይህ ነው የለበትም። አሁንም ቢሆን እንስተካከል፣ እንተውበት። ተበድለን ከሆነ ይቅር እንበል፣ ችግር የለውም ማለት ነው። ለረቱ እሱ ቢደሰትም እኛ የውመል ቂያማ ደግሞ እንደሰታለን ማለት ነው። አሁን እሱን ከሰልና ወሰን ከምናገኘው ከሳ የበለጠ አላህ ሱብሓነሁ ወተዓላ የውመል ቂያማ የሚሰጠን እድል ግን በጣም ሰፊ እስከሆነ ድረስ ያን ታሳቢ አድርገን ይቅር እንበል ማለት ነው። ለራሳችን ስንል ኸይር ስራችን እንዳይታገድብን ማለት ነው። በጎሚ ላይ ያለ ሰው ይህን የመሰለ ረመዳን አላህ ዘንድ ይቀርብለትም ማለት ነው። ስራው አይታይለትም። ለምን ጎሚው እስካልታወ ድረስ ማለት እና ለይለቱል ቀድር ከሚከለከሉ ነገሮች አንደኛው በጎሚ ማሳለፍ ነው ማለት ነው። ፈኢነ ሸህናአ ሚን አስባቢ ሒርማኒል ኸይሪ ፊ ለይለቱል ቀድር በለይለቱል ቀድር የሚገኘውን ኸይርና በረካ
ለማጣትና ለገጣሚ ላለመሆን ትልቁ ምክንያቱም በጎም ማሳለፍ ነው ይለናል ነብያችን አለይሂ ሰላቱ ወሰላም። አንድ ጊዜ ከቤታቸው ወጥተው ወደ መስጊድ ሲሄዱ የወጡበት ምክንያቱም ለይለቱል ቀድር በይህ ቀን ናት ብለው ይናገሩ ነበር። ሁሉ ጊዜ ታውቃ ማንኛው ቀን ላይ እንደሆነች ሰዎች ሊጠቀሙባት ሊናገሩ ሲሄዱ መንገድ ላይ የሆኑ ሰዎች ተጣርተው የተቃጨቁ በከለከለ ያገኛቸው በዛ ያንንታው ሲሉ ለይለቱል ቀድር በይህ ቀን የተባለችው ከልባቸው የተነሳ ማለት መጀመሪያውን በይህ ቀን መባሏ ያለመታወቋ ምክንያት የሆነው የሰዎች ጠብ ነው ማለት ነው። ስለዚህ አሁንም ዝም ብላ በሽት ምን ብቆለም በይህ ቀን መባል አይታወቅም፣ ግን በዲያፈናው ለማግኘት እንኳን ኸይሯን ለመገጠም የሚከለክል ነገር ያው ከልባቸው ላይ ያስጠፋው ነገር ጎቢ ነው ማለት ነው። ይሄንን መተው አለብን ኢንሻአላህ። ወአኽሊሱ ፊ ዱዓኢኩም ዱዓ ስናደርግም ለአላህ ሱብሓነሁ ወተዓላ ብቻ ጥርት አድርገን መሆን አለበት ማለት ነው። ሰው እንዲሰማ ብለህ አትዘክርም። ሰው እንዲህ ብለህ ቁርአን አቀራ መስጊድ አታሳልፍም። በቃ ግንኙነት አላህ ጋር ብቻ መሆን አለበት ማለት ነው። ሰው አያህና የሚከተል ነገር የለም። ስለዚህ አላህ ጋር ብቻ ስገናኝ የሚጠቅመኝ ነገር ነው ብሎ በንያና በኢኽላስ ነው ዒባዳ ማድረግ አለበት ማለት ነው። በተለይ በዚህ ቀን ለአላህ ብቻ ብሎ መሰራት አለበት። ወአሊሑ ዐላ ረቢኩም ፈኢነሁ ዩሒቡል ሙልሒነ ፊ ዱዓኢ ሊመሐበቲሂ ልጁድ ወልከረም። አላህ ሱብሓነሁ ወተዓላ ቸር የሆነ ጌታ ለጋሽ የሆነ ጌታ ስለሆነ እሱን በመለመን ላይ ችክ የሚሉ ሰዎችን ይወዳል ማለት ነው። ወአሊሑ አሰርቹ አምርሩ ችክ በሉ ሁሉ ጊዜ ጠይቁት አላህን ማለት ነው። የሰው ልጅ ሁልጊዜ ተለመንከው ይሰለችና ስድብ ነው መጨረሻ ላይ የሚሰበስብልህ ማለት ነው። አላህ ግን በጨቀጨከ ቁጥር እየወደደ ነው የሚሄደው ማለት ነው፣ እየሰጠ ነው የሚሄደው። ይህ እድል ማምለጥ የለብንም ማለት ነው። የወደፊት እድላችንን ስለማናውቀው ያገኘነው ነገር ላይ መጠቀምና መበረታታት ይኖርብናል ኢንሻአላህ። አላህ ሱብሓነሁ ወተዓላ ነግራ ወኢዛ ሰአለከ ዒባዲ ዐኒ ሙሐመድ ወይ ባሮቼ ስለኔ የሚጠይቁ ከሆነ ጮኸን እንጠይቀው ወይስ ቀስ ብለን እንጠይቀው ጌታችንን ብለው ጥያቄ አንስተው ነበረ። ስለዚህ ተጠየቁ በላቸው አንተም ፈኢኒ ቀሪብ እኔ ቅርብ የሆንኩ ጌታ ነኝ፣ ጩኸትን ማልፈልግ ነኝ። በወዲህ እንኳን የምታወራውን ነገር የወዲህ ወሬ አላህ ካንኳን ባተ የሚወጣውንና ማለት ነው። ብቻ ኢኽላሱ ከእናንተ ትክክለኛ አላህ ዘንድ ያቀረበኛ ብላችሁ ስራውን ስሩ እንጂ እኔ ቅርብ ነኝ። ኡጂቡ ዳዕወተ ዳዒ ኢዛ ደዓን የለመነኝ ጊዜ የለማኝን ልመናና ጥሪ መልስ የምሰጥ ጌታ ነኝ። ባይሆን መስፈርት አለው አለና ፈየስተጂቡ ሊ መጀመሪያ እኔ የማዛቸውን ነገር መርሐባ ብሎ ይፈጽሙ ይስሩ። አንድ ያሳደረ መቼም የሱ ትእዛዝ አላከብርም ብለህ እንደገና አንተ ደግሞ ከሱ የሚጠበቀው የምትጠይቀው ሌላ ነገር ነው የሚያመጣው ማለት ነው። እናንተ የተባላችሁትን ነገር ፈርዱን ነገር አደርሱ። አላህ ያዘዘውን ነገር እሺ ብላችሁ ተቀበሉ፣ ተከለከለው ነገር ተከልከሉ። ከዛ በተረፈ የእናንተን ሀጃ ጠይቁ እላችኋለሁኝ። ወዩሚኑ ቢ በእኔም ይመኑ። ደግሞ እምነት መስፈርት ነው ለማንኛውም ነገር። ያለ እምነት የሚሰራ ስራ ውድቅ ስለሚሆን እምነት መኖር አለበት፣ ትእዛዞችን ማክበር አለበት። ከዛ በኋላ የሚያደርገውን ዱዓ ሁሉ አላህ ተቀባይነት ያደርገዋል። ለዓለሁም የርሹዱን አለ ወደሚፈልጉት አቅጣጫ ሊመሩና ሊቀኑ ዘንድ ይህንን ማድረግ አለባቸው እያለ ነው ኢንሻአላህ። ይህንን በተመለከተ እንግዲህ እዚች ቀሪ ቀናቶች ላይ አደራችሁን እንረባረብ፣ እንቶብት። አላህ የስተሆነውንም ሰጠን አሳልፈን ተሆነ ያን ይቅር ይለናል። እንስተካከል፣ ኸይር ስራዎች ላይ እንረባረብ። አሁን ብዙ ነገሮች አሉ። ዘካ አለ፣ ሰደቃ ፍጥር አለ፣ የመሬት እርሻ ውሽራ አለ። እነዛ ሁሉ ካንሳስት ጥቅቅ አድርገን እናውጣ ማለት ነው ኢንሻአላህ። هذا وصلوا وسلموا على نبيكم كما امركم ربكم حيث قال ان الله وملائكته يصلون على النبي يا ايها الذين امنوا صلوا عليه وسلموا تسليما.